ሩታ አብርሽን ተጫወተችበት ማለት ነው። ደም እንባ ማልቀስ ነው የቀረው። በጣም ተናዶ ነበረ፣ በጣም ከሚባለው በላይ ማለት ነው። ሩታ እንግዲህ አንጨርጭረዋለች ማለት ነው። ሰርጉ ቀርቷል። ከእንግዲህ በኋላ አብረን መቀጠል አንችልም፣ ዱባይም መሄድ አልፈልግም ምናምን ብላ አስደንግጠዋለች ማለት ነው። ያው እንግዲህ አብርሽ ደግሞ ቅዳሜና እሁድ ወደ ዱባይ ሊሄዱ ቤሎ እየመረጠ ነበረ፣ ሙሽራው ማለት ነው። ሩታ ደግሞ ለምን ደስታ ሲበዛ ጥሩ አይደለም፣ ትንሽ ላንጨርጭረው ብላ ዛሬ አብርሽን በቃ ቦግን ያደረገችው ማለት ነውና ያው እንግዲህ የተጣሉ መስሎኝ ነበረ እኔ በነገራችን ላይ ማለት ነው። እንዴ አገረሸባቸው እንደነዚህ ልጆች ብዬ አስቤ ነበር ማለት ነው። የዱባይ ጉዞ ተሰርዟል ብላ አብርሽን ዛሬ ሩታ ጨርጭረው ነበረ። ለማንኛውም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ ሀገሬ ልጆች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበል በያላችሁበት ቦታ ሀባይቢ እንዴት ናችሁ? ረመዳን ጾም ስራ እንዴት ይዟችኋል? የረመዳን ስራስ እንዴት ነው? አረፍ እያላችሁ ስራችሁን ስሩ ማለት ነው። በደንብ ውሃ ጠጡ ማለት ነው። ውሃ ጠጡ። ጾመኛ ያልሆናችሁም ውሃ ጠጡ፣ የሆናችሁም ደግሞ እንግዲህ ሶር እንደጨረሳችሁ ውሃ በደንብ ጠጡ ማለት ነው። ቁመን የምንውልበት እንዳንታመም ራሳችሁን ጠብቁ ሀባይቢ። እና ዛሬ ሩታንና አብርሽን እንደዚሁም ደግሞ ኢሳቅ ጓደኛውን ይዤላችሁ መጥቻለሁ ማለት ነው። እና መግቢያው ላይ እንዳልኳችሁ ሩታ እንግዲህ ወደ ዱባይ ሊሄዱ ግሬስ ፋሚሊ ተዘጋጅተው ለሰርጋቸው ያው እንግዲህ ዱባይ ተቆርጦ ነበረ። ሰርጉ የሚሆነው ዱባይ ነው ምናምን ብለው ነበር ማለት ነው። ሩታ ደግሞ እንዴት በቃ እንደዚህ ትንሽማ ማንጨርጨር አለብኝ አብርሽን፣ እንዴ ደስታ ሲበዛ ጥሩ አይደለም፣ ትንሽ በቃ ትንሽ ላንጨርጭረው ብላ ዛሬ አብርሽን የማይሆን ዱብዳ ነበር የተናገረችው ማለት ነው። ዱባይ መሄድ አንችልም ምናምን በቃ ቤሎም አልመርጥም ብላ በጣም ነበር እንትን ያለው ያዘነው ማለት ነው። እንዴት እኔ ላንቺ ብዬ አንቺን ለማስደሰት ብዬ ከማንም ጎረምሳ ጋር እየተጣላሁኝ ስንት ነገር አሳልፈን እንዴት ወደ ኋላ ትመለሻለሽ ብሎ አብርሽ ዛሬ ያዙ ይልቀቁኝ ሲል ነበረ። እውነት ለመናገር እኔ ታምሌላቸውን ሳይ መጀመሪያ በቃ እንዴ እነዚህ ልጆች ቃል ገብተው ምንድን ነው ቶቶሎ ነው እንዴ እነዚህ ልጆች የሚያገረሽባቸው? ከእንግዲህ በኋላ ሶስተኛው ግን እናስገባም ጸብም አንፈልግም ብለው ነበር ማለት ነው። እና ምን ተፈጠረ ምናምን ብዬ ታምሌላቸውን ሳይ በጣም እንትን ብሎ የነበረ ማለት ነው። ግን ያው እንግዲህ ትንሽ ፕራንክ አድርገዋለች ማለት ነው። ፕራንክ የሚባል ነገር አለ። አይ ፕራንክ እንኳን ጥሩ ነው። ፕራንክ ተደራረጉ፣ ችግር የለውም። እንደ ስራ ነው ፕራንክ ራሱ ማለት ነው። ግን አሳዘነኝ የምር አብርሽ ማለት ነው። በቃ እንባን የተናነቀው ማለት ነው። እኔ ለአንቺ ብዬ ቤሎን ንምረጥ እሁድና ቅዳሜ በረራችን ነው ያልኩሽ፣ እንዴት እንደዚህ አይነት ነገር ታመጫለሽ ምናምን በቃ እንደዚህ አይነት ነገር ይቅርብን፣ እንደዚህ አይነት ስራ ይቅርብን ብዬሻል ነበር ብሎ በቃ ትቷት ሊሄድ ሲል በስንት መከራ ነው እንግዲህ ሳቅ ወንድ ጓደኛው ጋር ሆነ ያስጣለችው ማለት ነው። እና በጣም ነበር እንትን ያለኝ ምንድነው አብርሽ ያሳዘነኝ ማለት ነው። አስባችሁታል? ተዘጋጅታችሁ ሰርጌ በዚህ ቀን ነው ምናምን ብላችሁ ጉድ እያላችሁ ሙሽሪት ተነስታ ከመሬት ተነስታ እንዲህ ነው የሆነ ነገር ስትላችሁ ከባድ ነው ማለት ነው። እንዴ ከባድ ነው። አስባችሁታል? አንዳንዴ ሰርግ ላይ ሙሽሪት ፊልም ላይ ነው አይደለም እና ሙሽሪት ቁጭ ብላ ሙሽራውን ስትጠብቅ አይን ትቷት የሆነ ነገር አጋጥሞ ሲሄድ ያስባቸው ሙሽራይቱ ሙሽራውን ስትጠብቅ እና አብርሽም እንደዛ አይነት ነገር ነበር የገጠመው። ግን ደግሞ ፕራንክ መሆኑ መልካም ነው ማለት ነው። እና በዱባይ እንግዲህ ሰርጋቸውን በዱባይ ለማድረግ ወስነዋል ማለት ነው። ቤሎ ምናምን እያዘጋጁ ነው። እንዴት ነው ቤሎ ኢትዮጵያን ይዛችሁ የምትሄዱት? ዱባይ አይሻልም እንዴ? ለሸኩ ካርጎ ወደዛ ዱባይ እንዴት ነው ሁሉን ነገር ዱባይ ጨራርሱ። እንጀራውን ሲይዛችሁ ነው ዱባይ የምትሄዱት ወይስ በፈረንጅ ምግብ ነው የምታንቆጠቁጡት? አብርሽና ሩታ ማለት ነው። በፈረንጅ ምግብ ነው በሀበሻ ነው? ቁርጥ ደስ ይለኛል። በነገራችን ቁርጥ ስላችሁ እንትን ስጋ ቁርጥ ሳይሆን ቁርጥ ሳህን ማለት ነው። ቡፌ ምናምን ተደርጎ የኛ ሀገር ከሁሉም ምግብ እኮ የኛ ሀገር ምግብ
ለየት ይላል ባህላችን ምናምን የሰው የራስ ለራስ ቆርሶ ያሳንሱ የሚባለው ነገር አለ አይደለ? እና አብርሽና ሩታ እንግዲህ ምግቡንም ይዘው ሊሄዱ ነው ወይስ ከዛው የፈረንጅ ምግብ ሊያዘጋጁ ነው? ለነገሩ ማሻላ ዱባይ ላይ ቆንጆ ቆንጆ ሆቴሎች አሉ፣ ምግብ ቤቶች ማለት ነው። እኛ ማሻላ ኢትዮጵያዊ በጣም ብዙ ምግብ ቤቶች ከፍተዋል ዱባይ ላይ ማለት ነው። ሀታ እዚህ ሳውዲ ራሱ በጣም ብዙ ምግብ ቤት ተከፍቷል። በጣም ብዙ እንትን እያሉ ነው የኛ ሀገር ልጆች ተሰራጭተውን በሰራተኝነት ብቻ ሳይሆን የራሳቸውን ቢዝነስ እየከፈቱ በየቦታው ጎበዝ ሰራተኞች አሉና አኪዲ ይዘው አይሄዱም፣ ከዛው ይዘጋጃሉ ማለት ነው። እንደኔ ግን ሀሳብ እንደው አላቅም ለሽርሽር እንጂ ሰርግ እንዴት ዱባይ ሊያደርጉ ቻሉ? እንዴት ነው? ስንት እንትን ነው አውሮፕላን የሚበቃቸው? ስንት ነው? እስተ ቤተሰቦቻቸው እስተ ጎረቤታቸው እንዴት ነው ነገሩ? ግን የሩታና የአብርሽ ሰርግ እስቲ እንግዲህ እናያለን። በሰላም የሚጠናቀቅ ያድርግላችሁ እና ቢጋቡና ቶሎ ብለው ቢጠቃለሉ እኔ ደስ ይለኛል። እውነት ለመናገር ጊዜ በሄደ ቁጥር ምናምን ክፍተት እየተፈጠረ ምናምን ነው የሚመጣውና በጊዜ ማግባቱ በጊዜ መጠቅለሉ መልካም ነው ማለት ነው። እንግዲህ መልካም ጋብቻ ይሆንላችሁ እንላችኋለን። ሩታና አብርሽ፣ ሩታና የአብርሽ ወዳጆች ደግሞ ያው መልካም ጋብቻ በሏቸው። ኮሜንት አድርጉ፣ ላይክ፣ ሼር፣ ሰብስክራይብም አድርጉ ማለት ነው። ቻናላችንን አበረታቱልን። እንደዚህ አዳዲስ ነገር ካለ ደግሞ ይዘን ከተፍ እንላለን እና ቻናሌን አሳድጉ፣ አበረታቱኝ፣ ሀባይቢ ያሳድጉልኝ። እኔም ሀገር ገብቼ ኢንሻአላህ አዳዲስ ነገር ይዤ እመጣለሁ ያድርገኝ እና በዱዓ እንረሳሳ፣ ዱዓ አድርጉ ማለት ነው። በዱዓ እንረሳሳ። ሁላችንም በሀገራችን ርዚቃችንን በሀገራችን አድርጎልን ወደ ውጭ የምንወጣው ለመዝናናት ብቻ ያድርገን። በቃ ለመዝናናት አለ አይደል? ለመዝናናት ልክ እንደ እንትና ማን ነው እንደ ሃይሜና እንደ ሃይሜና ብሩኬ በጣም ነው ያስደሰቱኝ። አስበችሁታል? ራሳቸው ህይወታቸውን ቀይረው ምናምን ዱባይ ላይ ሂደው ለሽርሽር ሳያቸው ደስ ይለኛልና ሁላችንም የኢትዮጵያ ህዝብ በሙሉ ለሰራተኝነት ሳይሆን የምንወጣው ለመዝናናት የምንወጣው ያድርገን። ሀገራችንን ሰላም አድርጎልን ርዚቃችንን በሀገራችን ላይ አድርጎልን በቃ አላድላ በቃ ለመዝናናት ብቻ እንደው ለሰው ቤት ጉልበታችንን ለመጨረስ አይደለም። አሁን ላይ ትናንሽ ልጆች ገና ሩጦ ያልጠገቡ ልጆች እየመጡ አይተናል። እኛን እድሜ የጨረሰው የሰው ሀገር የሰው ቤት ነውና ያሳዝናል። ይሄን ቁጭ ብላችሁ ስታስቡት በጣም ነው የሚያሳዝነው። እና ገና ወጣቶች ልጆች ገና ምንም ሩጦ ያልጠገቡ መጥተው ባረብ ቤት ባረብ ኩሽና የሰው ፊት እየገረፋቸው በጣም ብዙ ልጆች አሉ ማለት ነው። በእኛ ይብቃ። እንደ አላህ ሀገራችንን ሰላም አድርጎ ርዝቃችንን በሀገራችን ያድርግልን። እንደነ ሩታና እንደነ ሃይሚዬ እንደነዚህ ወጣት ልጆች ዱባይ ሂዶ ለመዝናናት የትም ቦታ ሂዶ ወጥቶ ለመዝናናት እንጂ ለመሰደድ አላህ ርዝቃችንን በሀገራችን ያድርግልን እላችኋለሁ ሀባይቢ እና ሰላሙን ትበሉኝ። የዛሬው ቪዲዮ ይሄን ይመስላል። ባይ ባይ ሀባይቢ።